ኮነ ሰላም በአንቺ ድነት ተደረገ በልጅሽም እርቅ ሰላም ተደረገ እያሉ ድንግል ማርያም ወላዲተ አምላክን ሲያመሰግኗት ነው እናያቆዩ። ለወጣቶችን እግዚአብሔር አምላካችን ለልህቀት ያብቃልን። እንዲሁ ደግሞ እመቤታችን የዛሬ ዓመት አድርሳ ደግሞ በዚሁ አውደ ምሕረት እንዲዘምሩ ቅዱስ ፈቃዱ ይሁንልን። እስቲ እግዚአብሔር ልብላችሁ አመስግኑልን። ከዚህ በመቀጠል ታላቁና ርዕሰ ባሕታውያን ተረፈ አበው መፍቀሬ ሊቃውንት ወላዲ ምእመናን ወምእመናት ታላቁ አባታችን በመካከላችን ተገኝተው ታቦታቱን እኛንም እናንተንም እየባረኩን ያሉና አባታችን ቃለ ምዕዳንና ትምህርት ይሰጡናልና በጥሞና እንድንከታተል እንዲሁ ታላቁ አባታችን ለአስተምህሮ ለመንፈሳዊ ተልእኮ ቢያስተምሩ ቢቀድሱ ቢወድሱ ቢመክሩ የማይደክሙና የማይሰለቹ ትናንት የምስራቅ ጎጃም ሊቃውንትና ምእመናን ሲያስተዳድሩበት በነበረ ተገኝተው የሐዋርያው የቅዱስ ማርቆስን በዓል እንዲያከብሩልን እኛንም እንዲባርኩልን ብሏቸው ትናንት ደብረ ማርቆስ ላይ ተገኝተው ብፁዕ አባታችን በሰፊ አውደ ምሕረት ተገኝተው ምእመናንን ሊቃውንት ሲባርኩ ብለው ደግሞ ሳይደክማቸው ደከመኝ ሰለቸኝ ሳይሉ ደግሞ የእናንተ ፍቅርና የድንግል ማርያም ፍቅር ይዟቸው ከመካከላችሁ ተገኝተው ብፁዕ አባታችን እየባረኩን ነውና ለብፁዕ አባታችን እስቲ ያለዚህ እግዚአብሔርን ልብላችሁ አመስግኑልን። እንዲሁም ያው አባታችን ቢያስተምሩ ቢመክሩ አይጠገቡምና ወደ ታላቁ አባታችን ትምህርት ነው ወስዳችሁ ወደ አባታችን በስመ አብ ወመንፈስ ቅዱስ አሐዱ አምላክ ወቅዱስ ሥላሴ ወቅዱስ ሥላሴ አትመላሰ ወክህደተ ሰይጣን ወቅድመዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። የተከበራችሁ መጀመሪያ ጥቅሶ ግድም ታበየ ነፍሴ ለእግዚአብሔር ወትታሰኝ መንፈሴ በአምላኬ መድኃኒቴ እስመ ማመን አመቱ ናሁም የዘሴ አስተበጽሖ ለኩሉ ትውልድ እስመ ገብረ ሌት ያሬድ ነቢያት ቅዱስ ስሉስ አሐዱ በትውልደ ትውልድ ለሚያፈርህ ወገብረ ኃይለ መንዝራይቱ ዘርኦም ለሚያብብ ለሚያብብ ምስቱም ለኃያላን መናብርቲሆሙ ዘርኦም ኃይሎሙ ለትሑታን ትሑታን ከፍ ከፍ አደረጋቸው። የተራቡትንም በረድኤቱ አጠገባቸው። ኃያላንን የሚሉትን ከመንበራቸው አፈናቀላቸው። እንግዲህ የዛሬው ትምህርት የድንግል ማርያም ጸሎት ነው። ይሄ እመቤታችን ጸሎት ነው። ቁጭ በሉ፣ ይደክማችኋል፣ ይዝቁማችኋል። በጥቂት ጊዜ ደግሞ ቁጭ ብላችሁ ትምህርቱን አድምጡ እና ዛሬ ሰማይና ምድር የተደሰቱበት ተፈስሐት ምድር ወተሐሴት ተፈስሐ ሰማይ ወተሐሴት ምድር ምድር ደስ አላት ሰማይም ደስ አለው ተብሎ እንደተነገረው የእመቤታችን የድንግል ማርያም ልደት
ለሐናና ለኢያቄም ለመላው ዓለም እግዚአብሔር የሰጣቸው በረከት ጭጭ በሉላቸው። ቃል እግዚአብሔር ነው የሚናገረው፣ ወንጌል ነው የሚናገረው እና ሁላችሁ እንኳን ከዚህ ትልቅ በዓል አደረሳችሁ። እስመ ገብረ ሊተ ኃይለ አብያተ ታላላቅ ኃይሎችን ታላላቅ ስራዎችን ሰራልኝ ያደረገልኝ ብላ በመጨረሻ ምስጋናዋ ያመሰገነችው ይህንን የተደረገውን ከመጀመሪያ እስከ መጨረሻ የተደረገውን አስባ ነው። ጥቤ ማርያም ቅድስት ድንግል እመቤታችን ማርያም እንዲህ አለች። ሐና የእመቤታችን እናት ናት። ሐና የሚባሉ ሌሎችም አሉ። የሳሙኤል እናት ሐና ትባላለች። እሷ መዝሙር አቅርባለች ለጌታ። ጸና ልቤ በእግዚአብሔር፣ ልቤ በእግዚአብሔር አመነ ጸና። የኔ ማንነት ከፍ ከፍ አለ ተላለ። ቀርኔ በአምላኬ ወመድኃኔ። ቀርን ማለት ቀንድ ማለት ነው፣ የመከላከያ ነው የከብቶቹ የእንስሳት። በሰው ደግሞ ሲተረጎም ስልጣን ማለት ነው። ከእግዚአብሔር የተሰጠ ስልጣን፣ ስልጣንን የተሰጠኝ ስልጣን ከፍ ከፍ አለ። አፌን ሞልቼ ተናገሩ። ወሬ በአፉ የዲበ ጸላይቴ፣ በጠላቶች ፊት አፌ ሞልቶ ተናገረ። እና ሰው የቸገረው ያዘነ ሰው ለመናገር ያፍራል። ነገር ግን የሳሙኤል እናት ሐና ሳሙኤልን ወልዳ ደስ አላት። ሲሰድዋት የነበሩ መካን ደረቅ ድንጋይ እያሉ ሲሰድዋት ስለነበረ ኋላ ታላቁን ነቢይ በወለደች ጊዜ እንደ ልቤ ተናገርሁ፣ አፌ ሞላ፣ አላፍርም፣ አልሳቀቅም ስትል እንዲህ ያለውን ቃል ተናግራለች። የእመቤታችን እናት ሐናም ደግሞ ብዙ ተናግራለች እና ወደ እግዚአብሔር ጸሎት እያቀረበች አታሳፍረኝ፣ እኔ እንዲህ ሁኜ አልቅር፣ ያከተወከል ጊዜው ወይታፈር ለዓለም፣ አንተን አመኛለሁና አልፈር። ሰው በዚህ ዓለም ተፈጥሮ የተፈጥሮ ስራዎች ሁሉ ከተስተጓጎሉበት በጣም ምን ይባላል? ያ ሰው በጣም ያዝናል፣ ይተክዛል። ከሰዎች ውጭ ሲሆን፣ ከሰዎች ሲለይ፣ ሰዎች በልጅ ከብረው በሀብት በንብረት ገነው ሲታዩ ኑሯቸው ደስ ይላል። ግን አንድ ሰው ተድሮ ተኩሎ ብቻቸውን ሁለት ባልና ሚስት ሲቀሩ ያዝናሉ፣ በጣም ይጨነቃሉ ማለት ነው። ይህን ሁላችን እናውቃለን። ባልና ሚስት መሆን እግዚአብሔርን ለማገልገል ነው። ፍሬዎችን ስጠን ተብሎ ተጸልዮ ልጅ ተወልዶ እነዚያ ልጆች ሲታዩ ፍሬ ናቸው፣ እግዚአብሔር የሰጣቸው ፍሬ ናቸውና ባልና ሚስት ደስ ይላቸዋል። ያውም ደግ ልጅ ሲሆን ደግ ልጅ ስትሆን እና ሐናና ኢያቄም መካኖች ነበሩና በዛሬው ቀን እመቤታችን እግዝእትነ ማርያምን እስኪያገኙ ድረስ መከራ ነበረባቸው። በዓለሙ ላይ ሽሙጥና ስድብ፣ አሽሙር የሚባለው አነጋገር አልፈው ሲሄዱ እነዚህ ርጉማን፣ እነዚህ ደረቆች የማንዘሮች ናቸው። በጣም ከባድ ሰቀቀን ነበረባቸው።
ግን ተስፋ አይቆርጡም ነበረ። እንግዲህ ብዙ ነው። እስከ 80 እስከ 90 ዓመት ድረስ ተስፋ ሳይቆርጡ እግዚአብሔርን እንደለመኑ ከስር በጣሾች፣ ከአፈር ማሾች፣ ከቅጠል በጣሾች እንደዚሁ ስብ አጥያሾች ከሚያሟርቱ አልሄዱም። ያምናሉ በጣም ከልባቸው እና የሚያምኑ ስለነበሩ ምንም አልተጠራጠሩም። ብዙ ጠንቋዮች ነበሩ፣ ብዙ ሟርተኞች ነበሩ። ልጅ እንሰጣለን፣ ሁሉ እናደርጋለን የሚሉ በዘመናቸው ነበሩ። ግን አያደርጉትም። ውሸታቸውና ገንዘብ ብቻ መብላት ነው። እነዚህ ቅዱሳን ሐናና ኢያቄም ግን ወረሰዩቱ ክልቶሙ ላዕለ እግዚአብሔር፣ እምነታቸውን ውክልናቸውን በእሱ ላይ ጣሉት እና ሃይማኖታቸው ከመደመና ምሉ ደመናው ሰማዩን ምሉ እንደሚያደርገው ልብና አድርጎ እንደሚይዘው ልባቸው ሁሉ በሃይማኖት የሞላ ነው። ዳር እስከ ዳር መግቢያ የለውም። ጥርጣሬ፣ የኑፋቄ፣ ተስፋ መቁረጥ በልቦናቸው አልነበረም። ሙሉ ነበር ልቦናቸው በሃይማኖትና እንግዲህ እግዚአብሔር ተስለው ነበረና ስለታቸውን ሰምቶ ተቀብሎ ጸሎታቸውን ሁሉ ሰምቶ እነሆ ዛሬ ቤዛዊተ ዓለም የተባለችው ቤዛዊተ ዓለም መድኃኒተ ዓለምም ትባላለች። ማን ነው የሚከለክል? ሀሳብ የለሽ አይብሉ ከእግዚአብሔር ጋር ሞክት እና አሁን ሲዘምሩት የነበሩት ሊቃውንቱ አሁን ኪዳኑ ሁላችን ስንለው በኪድህነ ዓለም አይደለም። ማን ነው የሚጠራጠር? ይሄ ነው በኪድህነ ዓለም በአንቺ ምክንያት የአንቺን ስጋ ስለለበሰ ዓለም ዳነ። ሁላችን ምስጢሩ ይግባ። ሊቃውንት ነው እናውቃለን። ተመስገን ነው ሁሉ ያውቃል። አሁን በኪድህነ ዓለም ከእመቤታችን የነሳው ስጋ ነው እንግዲህ ከመለኮት ጋር ተዋህዶ መድኃኒት ቤዛ የሆነን ከእሷ የተገኘው ነው። ልብ እንበል ሁላችን። እንግዲህ መለኮትማ ምን አጥንት የለው ስጋ የለው ረቂቅ ነው። ቤዛ የተባለው ከእመቤታችን የነሳው ስጋ ነው። ይሄን ሊቁ ቅዱስ ያሬድ በኪድህነ ዓለም ማነው ተስፋ የበለጠ? ምን ብዙ ጊዜ ተናግሬያለሁ። ማነው የበለጠው? ቅዱስ ያሬድ እኮ በተመስጦ ሰማይ ወጥቶ የእመቤታችን ሀገር አላት። እዚያ በሰማይ ለብቻዋ የተሰጣት ሰፊ ሀገር አላት የምትመሰገንበት። እንግዲህ ያ ምስጋና ደግሞ እንደኛ አይደለም፣ እንቅልፍ የሚያቋርጠው አይደለም። እንጀራ ልብላ ውሃ ልጠጣ ብሎ የሚቋረጥ ነገር የለም። ሌትና ቀን የሚያመሰግኑ መላእክት ሁለመናቸው እሳት የሆነ አሉ። ስለዚህ ነው መላእክት በልሳነ እሳት ይሴብሑኪ አይደል የሚለው ቅዱስ ያሬድ። በልሳነ እሳት በልሳነ ስጋ አይደለም። ተባቲ ጽድቅ ተባቲ ምን የሚለው ዋኮ በልሳነ ስጋ እና ያ የመላእክት አንደበት እሳት ነው። በዚያ እሳት አንደበት ያመሰግኑሻል። እንዲህ ያለ ክብር የተሰጧ ሂዶ ነው እዚያ ቦታዋ ሂዶ ሰግዶ እጅ ነስቶ የአምላክና እግዝእተ ኩሉ ቤዛዊተ ኩሉ ብሎ አመስግኖ ወደዚህ ዓለም መጥቶ ነው። ያንን አይቶ ነው እንደኛ በዚህ በስጋ በደካማ በእንቅልፋ ሌትና ቀን ምግብ የሚስማማው የእኛ ስጋ መሬት ነውና ገና ነው። ያንን የማይሞተውን ስጋ የሚረከብበት ጊዜ ገና ነው። ድንግል ማርያም ግን የማይሞተውን ስጋ ተረክባ በሦስተኛው ቀን ዳግም አትሞትም፣ አልሞተችም። በሦስተኛው ቀን እንደ ልጇ ተነስታ አድርጋለች።
ማን ነው ይሄንን የሚቃወመው? እልፍ አእላፋት ዓለም የሚያመሰግናት አይደለም ወይ? በውጭ ዓለም ይሄ ነገረ ማርያም የሚባለው ትልቁ መጽሐፏ ነገረ ማርያም የማርያም መጽሐፍ ማለት ነው። በቋንቋ ሁሉ ታትሞ እና ያ ራሱ በነገረ ማርያም በየትም ቤተ ክርስቲያን አለ። በዓለም ሁሉ በግብፅ፣ በአርመን፣ በሶሪያ፣ በህንድ፣ በእኛ በመላው ዓለም በራሽያ ያለው ሁሉ ቤዛዊተ ዓለም የሚለውን አይክድም አለ። እና እንዲያው አንዳንድ ጊዜ ሰይጣን ሲገባ በጣም ከባድ ነው። ዓለም ፈተና ነው። ቅድም በቅኔ ጠቅሼዋለሁ። ጸረሜ ቤዛዊት ልው ዘመደ ሳሚ ምን ይሰረሚ ወባብዙ ወይነ ከራሚ ነው። ይህንን እየቀመቀመ ወይነ ከራሚ ማለት የደለበ ወይን ነው። በጣም የበሰለ ወይን እየጠጣ ቤዛዊተ ዓለምን የሚቃወም አላዊ አንተ የምትቃወም አለ ከአንተ አረማዊ ይሻላል። ያው አረማዊ ነው። በእኛ ተጠግሞ የእኛን ልብስ ለብሶ የእኛን ሃይማኖት ያዝ ብሎ እንደገና ደግሞ ጸረ ማርያም ጸረ ቤዛዊት መሆን ይህ ከሃዲነት ነው። ይህን ማንም አይቀበል። ውሸታ እና ሁሉ አይደለም ወይ? እናንተ ሊቃውንቱ እስኪ የቅዱስ ያሬድን ምንድን ነው ቅኔው ላይ ተታቢ ጸጋ በዜማ ብለው በደስ ባለኝ ጊዜ እንዳይበኝ ነው። ቅኔው ላይ ተታቢ ጸጋ መድኃኒት ለነፍሱ ሥጋ ዘንበለ ተጻግብት አሰልዩ ብንወተ ይፈኑ ለክሙ እማቅደሱ ረድኤተ መድኃኒተ መቤዛዊተ እሞ ቅድስተ ቤዛዊተ ዓለም እናቱን ይልክላችሁ ዘንድ ከመቅደሱ ከላይ ይልክላችሁ ዘንድ አሰልዩ ብንወተ መንገዳችሁን አሳምሩ። ታዲያ ከዚህ የበለጠ ምን ይምጣ? ከቅዱስ ያሬድ የበለጠ ሊቅ ሰማዩን ምድሩን የያዘ የሰማዩን በአፍ የምድሩን በመጣፍ በድጓ ያሁኑ ምስክርነት እያለ እና በሀሳብ የለሽ አይ አልቀመሷት እችን በእንተ ማርያም አና እዚህ ከጓዳ ወጥተው ከእናታቸው ጓዳ ሳይለዩ እንደ ልባቸው የሆኑ ቤዛዊተ ዓለም አትባልም ማለት ይሄ ወዳምነት ነው። እና ይሄ ነው የእመቤታችን ክብር ፍጹም ነው። እኛ አምላክ አንነን ፈጣሪ አንላትም፣ እሷም አትቀበለውም። የልጇ ልጄ ወዳጄ እግዚኦ አምላኬ አይደል ያለች በአምላኬ ወመድኃኒ የማንዳይሆን በአምላኬ በመድኃኒቴ በጌታዬ ጌታዬን አምላኬን መድኃኒቴን ነፍሴ ሰውነቴ ከፍ ከፍ ታደርገዋለች አይደለም። ምን ቤዛዊት ናት። ኧረ መጽሐፉ እንደዚህ አይደለም የሚለው። አሁን ወንጌሉ ምዕራፍ 15 የዮሐንስ ወንጌል አልቦ ዘያብዮ ይሄይስ ዘይመለብሲ ዘይሚቱ ነፍሶ ነፍሰ ቤዛ ብፁ ነፍሱን ስለ ወንድሙ ቤዛ አድርጎ የሚሰጥ ከሱ የበለጠ ሰው የለም ይላል። ወንጌል አይደለ የሚለው አይደል? ወንጌል አይደለም ይላል። ጳውሎስ በሚያስተምርበት ጊዜ በዚህ በቆሮንቶስ 4:14 ላይ ነው ወቤዛክሙ አነ ይላል። እንዲሁ ግሪሱ ራሱ እኔ ቤዛችሁ ነኝ እንዴ መምህራችሁ ነኝ። እና ቤዛ ማለት እንደው ዝም ብሎ ሌላ ትርጉም የለውም። አዳኝ ማለት ነው። የሚያድን ወንድሙን ቤዛ ሆኖ ነፍሱን ሰጥቶ የሚያድን ሁሉ ቤዛ ይባላል። እንኳን እግዝእትነ ማርያም እና ሁላችሁ የዘራ ክርስቲያን ዘመደ ክርስቲያን መድበለ ክርስቲያን ሁሉ ክርስቲያን እና እግዝእትነ ማርያም የማይወድም ዲያብሎስ ብቻ ነው። አራሱም ሲፈራ ወግሩ በጣንም ይፈራታል። የአምላክ እናት ናትና ሁሉ ይፈራል። እግዝእትነ ማርያም የማያከብር የለም። ተው ነው የሚለው ሁሉ የእሷን ነገር አታንሳ፣ ዲያብሎስ እንኳ አትጥራብኝ። እና የተከበራችሁ እናንተ ሊቃውንቱ በእውነት ሁላችሁ ሌሊቱን ቀኑን ምሽቱን በውዳሴ በስነ ማህሌት
በቅድስና በሁሉ ስታመሰግኑ የምታድሩ ሁሉ ልጆቻችሁ ምእመናንን ሁሉ የምታስተምሩ የእግዝእትነ የቅድስት ድንግል እመቤታችን ነገር በሁላችን ልቡና የሰፈረ እና ቤዛዊተ ዓለም ቤዛዊተ ኩሉ ትባላለች። እንዲያውም የእመቤታችን ቤዛነት የተወጠነ ጌታ ካረገ በኋላ አይደለም ይላል 12ኛው ተአምር ነገረ ማርያም ይባላል። በዓለሙ ቋንቋ መናገሩ ይቅር እናንተ ፊት እንትን አይለኝም። በዓለሙ ሁሉ ቅድም ያሉት መጽሐፍ ሜሪኦሎጂ ነገረ ማርያም በቋንቋ በመጽሐፍ ቋንቋ በልሳኔው ግንጣር ይላል በጥንቱ። በዚያ ሁሉ እመቤታችን ትመሰገናለች። ስንቱን ያሳምኝበታለሁ። እመቤታችን ታምር በቃል ነው ደግሞ ሁሉም ታውቃላችሁ። በቋንቋውም በዚያ ደግሞ ኪዳኑንም በእንትኑ አደርስ ነበረ። ያን የእመቤታችን በሌላ ቋንቋ በእንግሊዝኛ ቋንቋ የተጻፈውን ይዤ ነው ውጭ ሀገር ስንቱን አጥምቄያለሁ። አንድ ማያች እዚህም ትመላለሳለች። አሁን እሷ በቋንቋው አስተምሬ ታምረ ማርያም እሱን ሁሉ አሳምኜ አጥምቄ ብዙዎቹ ስፓኒሽ የሚባለው ካረቢያን ደሴት የሚባለው ጥቁር አሜሪካ የሚባሉ ራሳቸው አሜሪካዎች አንዳንዶቹ ሁሉ አምኖ ተጠምቆ የኦርቶዶክስ ተዋህዶ ቤተክርስቲያን አባል ብዙ ነበረ ነው። አሁንም አሉ እና ይህንን ነገር ስትሰሙ ጆሮአችሁን ቀቅሉ እና እግዝእትነ ማርያም ቅድስት ናት። ከዚህ ዓለም ምንም ያልተሳተፈች ምንም የሌለባት መላ ዘመኗን እዚያ ከታቦተ ሙሴ ከሰማይ ከወረደችው ታቦት ከዚያ ውስጥ ሆና ነው። ምን የለ ልማድ የለ እንቅልፍ የለ ከመላእክት ጋር ማመስገን ማወደስ ልዑል እግዚአብሔርን ወለዚህ ነው። ዳዊትን ውስጥ ማይጸን አንተ ከደንከኒ በእናቴ ማይጸን ውስጥ ሳለሁ አንተ ነህ የጠበቀኝ፣ አንተ ነህ በሰላም እንድወለድ ያደረገኝ። ምስጋናው እንዴት ያለን ከርሰሚ አንተ አምላኬ ከእናቴ ማይጸን አምላኬ አንተ ነህ። ይሄ ነው እንግዲህ እመቤታችን ስትጸልይ የነበረው እና ስለ ቅድስና ሁለመናዋ ጌጧ ውበቷ ኢየሱስ ክርስቶስ ሕማማተ መስቀሉ ምንድነው? ኦሪት ትዜምን ጥንታ መስቀሉ ለማርያም ተርሲታ ቅዱስ ያሬድ ነው ያለው። ኦሪት ትዜምን ኦሪት የሙሴ ኦሪት መጽሐፈ ኦሪት ከጥንት ጀምራ ትናገር ነበር። የጌታችን የኢየሱስ መስቀል የእግዝእትነ ማርያም ውበት ነው፣ ጌጥ ነው። እሱ ነው ያላት፣ ሌላ ነገር የለም። መስቀሉ ለማርያም ትርሲታ ኦሪት ትዜምን ጥንታ መስቀሉ ለማርያም ትርሲታ ይጥሩ ቃል ነው። የቅዱስ ያሬድ ነው ዘይዜ ነው ይዜ ተሰሩ በሚለው እንግዲህ የእመቤታችን መስቀል ስነ ስቅለቱ እዚህ ከደረቷ ላይ ብቻ አለ። የትና ቀን ታስበው ነበር ጎልጎታ እየሄደች መስቀሏን ጌታ የተሳለባትን የተሰቀለውን ስነ ስቅለቱን እዚህ ላይ አድርገው የዛሬ ሰዓሊዎች ግን እንደዚህ ብለው የድሮ ስዕል የእመቤታችን አንገት ላይ ስነ ስቅለቱ አለ። ምክንያቱም የእመቤታችን ጌጥ ውበት ክብር እዚህ ላይ አንገቷ ብቻ የክርስቶስ ስነ ስቅለት አለበት እንጂ እጆቿ፣ ጥፍሮቿ፣ ሕዋሳቶቿ ሁሉ የዚህን ዓለም ጌጥና ውበት አልነኩም ጨርሰው። ሰላም ለርእስኪ በቅባ ቅዳሴ ሮስ ዋኮ በቅባ ድረስ የዚህን ዓለም ቅመማ ቅመም ሴቶቹ ራሳቸውን የሚለክፉት ሁሉ ሽታው፣ መዓዛው፣ አደሱ፣ ቁልፉ ስንት ነው። ድንግል ማርያም የለችበትም በዚህ ነገር የለችም። የራስሽ ጠጉር በቅዳሴ መላእክት ነው የራሰው እንጂ በዚህ ዓለም በደነስ ቅባት አይደለም። ስንቶቹ
ሴቶች ስንቱ ጌጥ ነው ያለ፣ ስንቱ ጌጥ ነው ያለ። እናቴን አላናገሩም አልነገሩም እንጂ በልጅነት የኔ ልጅ ሆኜ ትንሾች ሴቶች ልጆች አሉ። ይህም ቅዱስ ዮሐንስ ሲመጣ ሊቀቡት ነገር አለ። ይህም ሶስና ነው አምጣ ተብዬ እንዲህ ከመመዳስ እንዲህ ብዬ ቀረሁ። እናቴ ደረሁ ወደ ተመልከቱ ናጌጡበት እነሱ ልጆች ሴቶች ብ እኔ ምን አገባ አሪያ እንዲህ ብዬ ቀረሁ። ተገረሙ እያርስታቸው እናቴን አልነገሩ ሰላም አክባሪ ቤት ልጆች ስጥር ሰላም አክባሪ ቤት ጥማታት ዘይፈቀድ አለ ሰርጋዊ ጥማታት ህምር ምድራዊ አያቸው ጥማት ህምር ምድር ሶስት ላይ ልጆች ጥፍር እንኳን ጥፍሮች እነዚህ ለእነሱ ክብር ይገባቸዋል። ለጌጥ ምንም አልፈለጉም። ጥማታቱ ህምር ምድራዊ የዚህን ዓለም እንሶስላ ቀለም አልፈለጉም አልፈለጉም። ይህን እንግዲህ ቅድም ያልኳችሁ የሴቶች ልጆች እንትናቸውን አልነግርም በጊዜያቸው ብቻ ኃጢአት አይኑረው እንጂ ነገር ግን የኃጢአት መሳቢያ ነው። ኧረ ምንድን ነው ማጌጥ አይደለም። ድንግል ማርያም እጆችሽ ጥፍሮችሽ ሁሉ በክብር በመንፈስ ቅዱስ የከበሩ እንደተፈጠሩ እንደተሰጠሽ ያ የከበሩ ናቸው እንጂ የዚህን ዓለም አንሶስላ አልተቀባሽም። እና ይሄ ነው ያለው ነገር። እና እንግዲህ እንዲህ ያለ ክብር የተሰጣ የአምላክና የዛዊተ ዓለም የዛዊተ ሁሉ የጌታችን ኢየሱስ ክርስቶስ እናቱ ናት። ከገነት አዳም ተጨነቀ፣ አዘነ፣ በዲያብሎስ ወጥመድ ገባ፣ ጨለማ ዋጠው፣ ተጨነቀ፣ ጮኸ ወደ እግዚአብሔር ሲያመለክት ምንድን ነው ያን ጊዜ ነው በቤታችን በዛነት የተወጠነው። አሁን ጌታ ካረገ በቅርቡ አይደለም። አኮ ዘተወጥነ ኪዳና ለእግዝእትነ ማርያም አና አመ ተሰደደ አዳም ገነት አዳም ከገነት በተሰደደ ጊዜ ነው እንጂ አሁን በቅርቡ አይደለም ቃል ኪዳን የተጀመረው። አዳም ቅድም እንዳልኳችሁ ሲጨነቅ ጌታ መጣለት። ምንድን ነው የምትጨነቀው? ጌታዬ ሆይ እስከ መቼ ነው? እንዴት ነው የምሆነው? ሰማይ ምድር ጠበበኝ፣ ጨለማ ዋጠኝ፣ የዲያብሎስ ገላግልት ከበቡ፣ አሰቃዩ፣ ለምን አታድነኝም ሲለው በሐሙስ ዕለት ወይም በቃል ዕለት ተወለድም ሁለት ተወለጥቀ በአምስተኛው ቀን አለው። አምስቱን ሺህ ነው 5 ቀን ያለው እንግዲህ በአምስተኛው ቀን 5000 ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ወይት ቤዛ ኩሉ እሷም የዓለም መድኃኒት የእሷን ሥጋ ነስቼ ነውና ሰው የምሆነው ይትቼ ቤዛዊተ ዓለም። ያን ጊዜ ነው ቀሌምንጦስ የሚባለው መጽሐፍ ነው የሚል። ቀሌምንጦስ ደግሞ ቅዱስ ጴጥሮስ ነው የተናገረው። ይሄ ነው እንግዲህ እና ይህም ራሱ ትልቅ ቃል ኪዳን ነው። ቤዛዊተ ዓለም የተባለች ገና አዳም በገነት ቃል ኪዳን ነው ቤዛዊተ ዓለም እና ይሄ ነው ቤዛዊተ ዓለም እንላለን፣ እናመሰግናታለን፣ እናከብራታለን። እኛ ልጇ የሰጣት ክብር ነው እንጂ እኛማ ምንም እንጨምራለን? በዚህ ደካማ አንደበታችን አንደበተ ድዳ ምላሰ ጎዳ ይላል እና ልጆቻችን ነው እንግዲህ እግዝእትነ ማርያም ክብሯ ይሄ ነው። ዛሬ ተወለደች፣ የዓለም ቤዛ ሆነች። በእሷ ምክንያት የእሷን ሥጋ ለብሶ መድኃኒታችን ኢየሱስ ክርስቶስ ዓለምን አዳነ። ሥጋውን በልተን ደሙን ጠጥተን እኛም ከብረናል፣ መነናል፣ ከኃጢአት ነፃ ያውጣን እግዚአብሔር። በቃ ነው እንግዲህ ዙረን ከክፉ ነገር እንጠበቅ። እግዝእትነ ማርያም ታማልደናለች። በጌታ እያሳሰበች ለጌታችን በረከተ ሥጋ በረከተ ታስረክበናለች። እንግዲህ ብዙ ተናግሬ አልዘልቀውም። እኔ በሁሉ ዙሬ አስተምሬያለሁ፣ መስክሬያለሁ ስለ እግዝእትነ ማርያም። ባለፈው አዲስ አበባም ጋዜጠኞች መጥተው ጠይቀውኛል፣ መስክሬያለሁ። ቅድም መምህር ሊቀ አእላፍ እንደተናገሩ በሁሉ መስክሬያለሁ። ትናንትና ከትናንት ወዲያ ደብረ ማርቆስ እንደዚሁ እንደናንተ
ከዋክብት ብሩሃን ሊቃውንት ክቡራን ባሉበት ሁሉ እዚያው አድርጌ ዋዜማ ተቆሞ በነጋው ቅዱስ ማርቆስ ወንጌላዊ ነበረ። እዚያ ብዙ ሰዎች ህዝበ ክርስቲያን ነበረ። አስተምሬ መክሬ አሁን ተመልሻለሁ። ዛሬም እግዚአብሔር አጸናኝ። እግዚአብሔር ክብር ምስጋና ይግባው።